ሰላም የቻናል ቤተሰቦች ባለፈው ሌሰናችን ላይ ስለ ኪቦርድ ስለ አይደንቲፋየር እንዲሁም ከኪቦርድ እንዴት ኢንፑት እንቀበላለን የሚለውን አይተናል። ዛሬ እስከ መጨረሻው በዚህ ቪዲዮ ከቆያችሁ እነዚህን ኮንሰፕቶች እናያለን። አሪትሜቲክ ኦፕሬተር ምን ማለት ነው በሲ ፕላስ ፕላስ፣ አሪትሜቲክ ኦፕሬተር ሲ ፕላስ ፕላስ እንዴት ነው የምንጠቀማቸው፣ ከአንድ በላይ አሪትሜቲክ ኦፕሬተር ካለን ሲ ፕላስ ፕላስ እንዴት ነው ፕሬዚደንሳቸው እንዴት ነው የሚለው እናያለን። እንዲሁም we're going to write sample C++ program, and finally we're going to have your own self-check questions. So let's continue. Arithmetic operator, they are used in mathematical expression in C++ programming in the same way that they are used in algebra. So here are the list of the arithmetic operators. እነኚህ አሪትሜቲክ ኦፕሬተር የምንላቸው እንግዲህ አልጀብራ ላይ የምንጠቀማቸው ሰርተ ማትማቲካል ኦፕሬሽን ሂሳባዊ ስሌቶችን ለመስራት የሚያገለግሉ ናቸው ማለት ነው። ከእነዚህ መካከል የመጀመሪያው ለምሳሌ እዚህ ቴብል ላይ ብንወስድ አዲሽን አሪትሜቲክ ኦፕሬተር ዲሳይን ያለው አልጀብራይክ ኦፕሬሽን +8 C++ we can write just like this. Subtraction minus sign እንደዚህ እንጠቀማለን። multiplication asterisk in C++, division just like this. We can divide a number with another number, remainder or modulus እንለው። so a modulus b ስንል n ለb ያካፍል ነው ሪሜንደሩ ምን ያህል ነው የሚለውን ዲስፕሌይ ያደርግናል። ስለዚህ አሪትሜቲክ ኦፕሬተርስ የምንላቸው እነዚህ ናቸው። አዲሽን ልንሰራ እንችላለን፣ ሰብትራክሽን ልንሰራ እንችላለን፣ መልቲፕሊኬሽን ልንሰራ እንችላለን፣ ዲቪዥን ልንሰራ እንችላለን፣ ሪሜንደር ልንሰራ እንችላለን። ለምሳሌ to identify whether the number is odd or even ምን ልናደርግ እንችላለን? ዛት ናምበር ሞጁሎ 2 ልናደርገው እንችላለን። ስለዚህ ያ ናምበር ለሁለት ሲካፈል ቀሪው ዜሮ ከሆነ ኢቨን ነው፣ ቀሪው ከዜሮ ውጭ ከሆነ ምንድን ይሆናል ማለት ነው? ኦድ ነምበር ይሆናል ማለት ነው። እዛ ጋር ልንጠቀመው እንችላለን። ስለዚህ እነዚህ አሪትሜቲክ ኦፕሬተሮች በተለያየ ፕሮብለም ሶልቪንግ ሜካኒዝም ላይ ልንጠቀማቸው እንችላለን። So what if we don't have many arithmetic operators in this single statement? አንድ ስቴትመንት ላይ ከአንድ በላይ አሪትሜቲክ ኦፕሬተሮች ቢኖረን እንዴት ነው ፕሪሲድ የሚደረገው? የትኛው መጀመሪያ ይሰራል፣ ቀጥሎ የትኛው ይሰራል የሚለውን እንዴት ነው ዲሳይድ የሚያደርገው የሚለው እናያለን ማለት ነው። ሩልስ ኦፍ ኦፕሬተር ፕሬሲደንስ ኢን ሲ ፕላስ ፕላስ ፕሮግራሚንግ አር ጀነራሊ ዘ ሴም አዝ ዞዝ ኢን ዲ አልጀብራ ኦር ቦርድ ማስ የምንለው ማለት ነው። So operators in expression contained within a pair of parentheses are evaluated first. Parentheses are said to be the highest level of precedence. So parentheses ውስጥ ያለ ስቴትመንት ሃይ ሌቭል ኦፍ ፕሬዚደንስ ነው ያለው። ሶ ከሱ ይጀምራል ማለት ብራኬት ነው ማለት ነው። ሶ እዚህ ጋር ሲ ፕላስ ፕላስ ፓረንተሲስ እንለዋለን። ዋሪፍ ነስትድ የሆነ ፓረንተሲስ ካለን የትኛውን ነው መጀመሪያ የሚሰራው ብንል፣ ለምሳሌ ይሄኛውን ኤግዛምፕል ብንወስድ ኤ ፕላስ ብራኬት ቢ አስትሪክ ሲ ቢ ታይምስ ሲ አለ። ሶ ኢነርሞስት ፓረንተሲስ ውስጥ ያለው ስቴትመንት መጀመሪያ ይሰራል። ሶ አሁን ከኤ ፕላስ አዲሽኑ ከመሰራቱ በፊት የትኛው ይሰራ ማለት ነው? ቢ አስትሪክ ሲ ቢ ታይምስ ሲ የሚለው ይሰራ፣ ኢነርሞስት ፓረንተሲስ ይሰራል ማለት ነው። ዋሪፍ እዚህ ጋርም ሌላ ቢኖረን ኢነርሞስት ፓረንተሲሱ መጀመሪያ ይሰራል፣ ከዛ በኋላ እየወጣ ይሄዳል ማለት ነው። የመጀመሪያው የሚሰራው ሃይ ሌቭል ኦፍ ፕሬዚደንስ ያለው በአንድ ስቴትመንት ላይ ብራኬት ካለን ያ ብራኬት ውስጥ ያለው ስቴትመንት ፈርስት ኤክስኪዩት ይደረጋል። ነገር ግን ነስትድ የሆነ ፓረንተሲስ ካለን ከአንድ በላይ ፓረንተሲስ ካለን ኢነር ሞስቱ መጀመሪያ ይሰራል፣ ከዛ በኋላ አውተር ሞስቱ እያለ ይሄዳል ማለት ነው። ን ይህን ከሰራን በኋላ የሚቀጥለው መልቲፕሊኬሽን ኤንድ ዲቪዥን ኤንድ ሪማይንደር ናቸው። they do have equal level of precedence, equal level of precedence ነው ያላቸው። ሶ ኦፕሬሽኑ እንዴት ነው የሚሆነው? ፍሮም the left to right ነው የሚሆነው። ከሌፍት ቱ ራይት ሌፍት ሞስት ላይ የተገኘው መጀመሪያ ይሰራ ን የቀጠለ ይሄዳል ማለት ነው። ሶ thus three operators which are multiplication, division and remainder or modulus የምንለው the same level of precedence ነው ያላቸው። ከዚህ በኋላ አዲሽን ኤንድ ሰብትራክሽን የሚኖረው ማለት ላስት or least precedence ያላቸው addition and subtraction the same way to the multiplication, division and remainder from left to right ምን ይደረጋሉ? ኤግዜኪዩት ይደረጋሉ ማለት ነው። ኤግዜኪዩት ይደረጋሉ። so let me show you with the code. Good. So here C++ skeleton አለን። so variable declare እናርግ integer a
B C D እናድርግ። ሶ አምስት ቫሪያብሎችን ክሬት አድርገናል። ሶ ቫልዩ አሳይን እናደርግላቸው። A let me use 8 B let me use 4 C let me use 9 E let me use 7 ሶ let me have certain variable R የሚባል ቫሪያብል አለ። ሶ እዚህ ጋር ከአንድ በላይ ኦፕሬተር ያለውን ስቴትመንት እንሰራለን። ፎር ኤግዛምፕል 8 A ሞጁሎስ percent ሞጁሎስ B times C plus bracket እናደርግ A times B so ይሄ ስቴትመንት ይኖራል። say out the value of R is then እዚህ ጋር R ማለት ነው። አሁን ይሄ እንዴት ነው የሚሰራው? መጀመሪያ ብራኬት ይሰራል። ይሄ ይሰራል ማለት A times B ይሰራል። A times B ይሰራል መጀመሪያ ፈርስት የሚሰራው ማለት ነው A times B ይሄ ይሰራል። ስንት ይሆናል ማለት ነው? A times B እዚህ ጋር 8 times 4 32 ይሰራል። ከዛ በኋላ ሃይ ሌቭል ኦፍ ፕሬዚደንስ ያላቸው ማን ናቸው? ሞጁለስ እና መልቲፕሊኬሽን ያላቸው ሃይ ሌቭል ኦፍ ፕሬዚደንስ ያላቸው። ሶ ፍሮም ዘ ሌፍት ኢኳል ሌቭል ኦፍ ፕሬዚደንስ ስላላቸው ሁለቱ ከምን ይጀምራል? ከግራ ይጀምራል። በግራ ሳይድ የምናገኘው እንግዲህ ሞጁለስ ነው። ኤ ሞጁለስ ቢ ምን ይሆናል? 8 ሞጁለስ 4 ሪሜንደራችን 0 ነው የሚሆነው። ሶ ከዚህ በኋላ የሚሰራው የትኛው ነው? ኤ ሞጁለስ ቢ ሪዛልታችን 0 ይሆናል ማለት ነው። ሪዛልታችን 0 ይሆናል። ከዛ በኋላ መልቲፕሊኬሽን ነው። ይሄ 0 ታይምስ ምን ይሆናል ማለት ነው? 0 ታይምስ ሲ ይሆናል ማለት ነው። 0 ይሰጠናል። ደም ምንድን ነው ያለ? ከዛ በኋላ ፕላስ ነው ያለ። ፕላስ ይሆናል። then a times b ሶ የዚህ ሪዛልታችን ምን ይሆናል ማለት ነው? የዚህ ሪዛልታችን ምን ይሆናል? 32 ይሆናል ማለት ነው። 32 ይሆናል። ሪዛልት አር የሚሆነው 32 ነው። ስለዚህ በዚህ መንገድ ኤክስኪዩት ያደርጋል። ሶ let me compile it. Yeah, the value of r is 32. So this is how operator precedence works in C++ programming. Now you have a self-check exercise. Here is the program. So hash include stream int main. We don't have variables a b c d, and I have initialized the variable here r b plus a modulus b minus b plus times d. ይሄ አለን። ሶ የአርም ቫልዩ ታወጣላችሁ ማለት ቤዝድ ኦን ዲ ሩል ኦፍ ፕሬዚደንስ ፕላስ ፕሮግራሚንግ። ይሄ ሌሰን ጥሩ ሆኖ ካገኛችሁት ላይክ ሼር አድርጉ። እንዲሁም ሌሎች ተጨማሪ ቪዲዮዎችን እንዲለቅ እና እንዲደርሳችሁ ከፈለጋችሁ የኖቲፊኬሽን ቤሏን ጠቅ ያድርጉ። በሌላ ሌሰን በሌላ ጊዜ እስክንገናኝ መልካም ጊዜ እንዲሆንላችሁ የተመኘው። ለዛሬው መልካም